سبعة لا عليك تفقاري لا لا بقينا لعبتين باي have a good day لا لا أمي ciao السلام عليكم ورحمة الله وبركاته أكم تفكرنا جيد تخيل እንዴት ናችሁ ሰላም ናችሁ ዛሬ ብሎግ ስለሰራ ነው ብሎግ የሚጀምረው ያ ከቤት ነው ልጆቼ ወደ ትምህርት ልክ ያለሁኝ ማነራ የገላ ጅራ ብሎግ ይየርቃርቃ ጆሌ ገረ ማነበር ሙሳ ያገኝራ ማነበር ሙሳ ሰዓት ሰገል ጀቾ ነው ብረት ከሲ ሰዓት ሰደኝ ቪዲዮ ያቀርተው ምሻኔት ይጀረገ ገሰያች ወደሞ አፖይንመንት ያቀርተኝ ፈካደ አፖይንመንት ካኒ ሰዓት ኮዳኒ ቪዲዮ ሶዶ መቀባ 10 ሰዓት ተኩል ነው ያለኝ አፖይንመንት የጥርስ ዴንቲስት ማለት ነው እና ወደዛ ልሄድ ነውና ዛሬ ደግሞ ብሎጉ ከነጋ እንድትሉ ብዬ ነበር ያሰብኩት እዛ ጋር እንትን ካገኘሁኝ ቪዲዮ ቀርጻለሁ ካላገኘሁኝ ግን እዛ መድረሴን አሳያችኋለሁ ማለት ነው እዛ እንደደረስኩኝ ማለት ነው ከዛ በኋላ ስወጣ ደግሞ ትንሽ እዛ አካባቢ ሾፕ ሐላል ሱፐር ማርኬት ስላለ በዛው ደግሞ ፋርም ፉድም አለና እሱንም ወስጄ እመለሳለሁ ሰዓቱ ሳይደርስ የልጆቼ ሰዓት ሳይደርስ እመለሳለሁ ብዬ እገምታለሁ ምክንያቱም አንዳንዴ ምን አለ መሰላችሁ ለጥርስ ስንሄድ የሮታ ከተካ ሰዓት የራና መራፉ ቀተኒ አፖይንመንት ወና ዴራ ስራሁ ቀተኒ ነንጃ ሀገም ሀገሩ ለሂምቤጉ ምን ያህል እንደምቆይ ባላቅም አንድ ሰው ደግሞ ለሰዓት ሊቆይ ይችላልና ወዲያው መመለሳለሁ ብዬ አስባለሁኝ እና ወደዛ እንሂድላችኋለሁ ዛሬ ማለት ነው ጠብቁኝ ሚስራ ሁሴን Alright. Okay, yeah, of course. Yeah. So to do with it, This one? No, this side. This side? This side, yeah. So that's top, that's bottom. Okay. Just painful. I don't know this area. It has some. When I get some cold water, hot water, something different. Very painful. The bottom. Yeah, the bottom one. Which tooth? Okay. I think it, yeah. Okay. I don't know. At the moment it looks okay, but so we'll see you back in 6 months. If between now and 6 months it gets painful, come back and see us. I might. አስላላሚ እዚህ ጋር ይጣላል እንዴት እንደዚህ ያደርጋሉ? ይሁት እንግዲህ ሮያል ፖስታ አንዳንዴ ሲጠግቡ እዚህ ጋር ይጥሉላቸው ምን ማለት ነው? በዚህ ጋር ይጣላል በዚህ ጋር ይደረጋል why they left it here والله اسيد درباني شي ፖስታ እከን ሃናኒ ገመቼ ማልጀ ወሪ ማልታ ኤሮ አለ ከነ ገደርበ ሰኑ በከሳይክሊ ሰኒ ገደርበ ፈያ ቀበኒ ሰኑ ከጆሌ ኢምፖርታንት ኒ በማረቆ ጋር ኢማኑ ጅብባኒ እሺ ተራታን በቃታ ጅቡን ከነ ፈካት እንግዲህ በደርሻለሁ ፋርም ፉድ ሄድኩኝ ሐላል ሾፕ ሄድኩኝ ምን ደግሞ ገዝቼ እንደመጣሁኝ አሳያቸዋለሁኝ እዛ አልተመቸኝም ትንሽ የቪዲዮ ቀርጬ ያለውኝ እንዳያችሁ ነውና ግን ያው ሰውየው ሲያይ ምናምን ቢዚ ሆንኩኝ ፈራሁኝና
አልቀረስኩኝም እሱን እንትን። ስለዚህ አሁን ምን እንደገዛሁኝ እኔ ግዛ ብዙን ጊዜ ምንድነው የሚያጋጥመን መሰላችሁ? ብዙን ጊዜ ሾፕ ምንድነው ሱቅ ስንሄድ ሁለት ነገር ወይ ደግሞ አንድ ነገር ለመግዛት እንሄዳለን። ግዝ የምንገዛው ነገር ቆይ ክላስ እንግዲህ አስቡ። እኔ ልገዛ ያወርኩኝ ሁለት ነገር ደግሞ ወይ ደግሞ አንድ ነገር ብቻ ነበር መግዛት የፈለኩት። እዛ ስትሄዱ ያንንም እያልኩኝ 10 ፓውንድ ብቻ ነው ማውጣት የፈለኩኝ፣ ግን 20 ፓውንድ ነው ያወጣሁት። እስቲ አብረን እናስብ። አንዳንዴ እንደዚህ ስንሆን ምንድን ነው የሚያጋጥመን? ስንት ብር ነው የገዛሁት ምናምን ብላችሁ እንደኔ ታስባላችሁ? ስራ በተለይ ስራ ካቆማችሁ ከዚህ ነው የምጀምረው። ይሄንንም 1 ፓውንድ ከ49 ሳንቲም ነው የገዛሁት እና ከኔ ጋር አስቡ። ተራድጃለሁ። እንዴት ነው ይሄን ብዙ ብር ያወጣሁት ብዬ ማለት ነው። ብዙ ብር አይደለም ግን ያሰብኩት ብር 10 ብር ብቻ ነው መግዛት የፈለኩት፣ ግን ያወጣሁት 19 ብር ነው። ይሄ ሁሉ ግን ብዙ ነው። እስቲ ብዙ ነው ወይስ ትንሽ ነው ብላችሁ ብዙ እቃ ነው 18 ከምናምን ያወጣሹ ትሉኛላችሁ። ቆይ አሳያችኋለሁ ስንት ሳንቲም እንደ 20 ፓውንድ ሰጥቼ ስንት እንደቀረኝ። አንድ ብር ከ20 ሳንቲም ይቀረኝና ምን እንደገዛው ደግሞ አሳያችኋለሁ። እሺ ከኔ ጋር ሁኑ። አንድ ነገር ለመግዛት እንወጣለን፣ ብዙ ነገር እንገዛለን እና ይሄኛው ኤክስትራ ኦሊቭ ኦይል ነው የገዛሁት። ግን የሚመረጠው የጣርሙሱ ነው፣ ግን የጣርሙሱ ስላገኘሁ ይሄንንም ገዛሁ። ከጣርሙሱ የገዛኋቸው ነገሮች እነዚህ ሁለት ብር ነው የገዛሁት። ይሄንንም ብር ከምናምን ብር 50 ነው የገዛሁት። ይሄንን እንግዲህ ቺፕ የሆነ ማለት ርካሽ ሾፕ ነው የገባሁኝ ማለት ነው። በጣም ቺፕ የሆነ ሾፕ ነው የገባሁኝ እኔ አሁን እናሽ ስለፈለኩኝ እና ብዙ ጊዜ እንደዛ ብንሄድ ጥሩ ነው። ግን እንደዛም ሆኖ ብዙ ነው ያወጣሁኝ ያልኩኝ ነው። ይሄንንም አንድ ብር ከ50 ነው የገዛሁት። ይሄንን አንድ ብር ነው የገዛሁት። አንድ ፓውንድ ነው የገዛሁት። እንግዲህ የሐላሉን ደግሞ ለብቻ ነው ማሳያችሁ። ይሄኛው 50 ይሄኛው 2 ብር ከ99 እና ስጋ ቺክን ብሬስት ብቻ ነው የወሰድኩት። ቺክን ብሬስት ማሳያችሁ 1 ኪሎ ነው። 1 ኪሎ እኛ ጋር 8 ፓውንድ ነው እና እሱ ለየብቻ ነው። እሱ ብቻውን ነው የሶስቱ ለብቻ ነው። እነዚህ ለብቻ ናቸው። እሱ ሳይሆን 18 ብር ነው ብዬ እንትን እያልኩኝ ያለው እያነደደኝ ያለው ይሄ በአንድ ብር ነው። እንግዲህ ከአንድ ብር ባልበለጠ ነው እስካሁን እንትን ያልኳችሁ። በስንት ብር ብቻ በትንሽ ብር ነው ገዛለሁ ብዬ የገባሁት። ከአንድ ብር በላይ የሆኑት እነዚህ ናቸው። እነዚህ ሶስቱ ለየብቻ እና ሌሎቹ ሶስቱ 6 ብር ፍሮዘን ፍሩት 6 ብር 6 ፓውንድ እና ይሄ ሴራ እነዚህ ናቸው 18 ብር። እነዚህ ብቻ ናቸው። ይሁት አናድድ ውድ አይደለም። ውድ ነው ወይስ ርካሽ ነው? እስቲ ገምቱ ላሳያችሁ። እነዚህም ብቻ ገዝቼ ምግብና ፌስታል አንድ ላይ ምግብና ሽቶ አንድ ላይ አድርገን ምናምን እንዳትሉ፣ ምክንያቱም ሁሉም እሽግ ነውና ችግር የለውም። እንግዲህ እነዚህን ነው 18 ብር የገዛሁት። ርካሽ ነገር ነው የወሰድኩኝ። እነዚህ ለብቻ ቤት ውስጥ ያሉት ናቸው። ይሄን ሶስቱ 6 ብር፣ ይሄ ሶስቱ 6 ብር ኦክራ ዘይት እና ሴራፕ፣ ይሄኛውንም ቾኮሌት፣ ይሄንን እና እነዚህ ናቸው። ስንት ነገር ነው እኮ 1 2 3 4 5 6
7 8 9 10 11 12 13 14 15 16 እሺ በሁለት ብር ብናስብ ራሱ 18 ብር ነው የሚሆነው። ስለዚህ ይሄ ነገር ርካሽ ነው ለኔ ቅናሽ ነው መሰለኝ ቅናሽ ነው ብዬ ልበል ቅናሽ ነው ልበል። አዎ ቅናሽ አይደለም ይሄኛው ሶሪ ይቅርታ ይሄኛውንም 6 ብር ለብቻ ነው የገዛሁት 6 ብር መጨረሻ ላይ ነው የወሰድኩት ይሄን። ስለዚህ እነዚህ ብቻ ናቸው 18 ብር። አሁን ሂሳቡ ትክክል ነው። እኔም ራሱ እኮ ኮንፊውዝ ሆኛለሁ በጣም ተናድጃለሁኝና እኔ መግዛት የፈለኩኝ 5 ብር ወይ ደግሞ 6 ብር ነው ማውጣ ብዬ ያሰብኩት እንደዚህ ነው የሆነው እና 18 ብር የሆነው እነዚህ ሶስቱ 6 ብር 1 ብር 7 8 9 11 12 2 ብር 13 እነዚህ ሶስቱ ደግሞ 5 ብር በቃ ትክክል ነው። በቃ ቺፕሱም አለ ለካ ይሄ እነዚህ እንደዚህ ከሆነ ደግሞ ርካሽ ነው እንደዚህም ሆኖ ርካሽ ነው ማለት ነው። ግን ለኔ በጣም ውድ እንደሆነ ነው የታየኝ። ምክንያቱም አሁን ስራ እየሰራ ስላልሆነ ስራ ስንሰራ አንድ ነገር ልንገራችሁ በጣም ፈሪ ነው ግን እኔ እንደሚሰማኝ ይሰማችኋል ለማለት ያህል ነው። እኔ ሊገባችሁም ይችላል ላይገባችሁም ይችላል። ስፔሻሊ ስራ ድሮ የሚሰራ ሰው ያውቃል። እና ስራ የምንሰራበት ሰዓት ሪሲት አንቀበልም። የፈለግነውን ያህል ብናወጣ ሪሲቱን ቼክ እናደርግም መልሰን። አሁን ደግሞ ምንድነው ማረገው ሪሲቱን ነው ማየው ገብቼ ያኔ ራሱ ማየት ነበረብን አይደለ አናስታውሰውም። እና ስራ በጣም አስፈላጊ ነው ስፔሻሊ ውጭ ሀገር በጣም ያስፈልጋል። እና አላችኋለሁኝ ፈኒ ካደረጋችሁ የሚያስተምር ከሆነ ወይ ደግሞ የሚሰማችሁ ስሜትም ንገሩኝና አመሰግናለሁ።